ሰላም ጤና ይስጥልን። ፕሮፌሽናል የሆነ ኢሜል ጽፋችሁ ፕሪንሲፓል ማለት ፈልጋችሁ ፕሪንሲፕል ብላችሁ ታውቃላችሁ? ወይም ደግሞ ኳይት ማለት ፈልጋችሁ ኩዊት ብላችሁ ተሳስታችኋል? ዛሬ አራት ግራ የሚያጋቡ የእንግሊዘኛ ወርዶችን በስነ ስርዓት እናያለን። ይህን ቪዲዮ ካያችሁ በኋላ በፍጹም አታደባለቁ። የመጀመሪያው ክፍል ወይም ሴክሽን 1 እንግዲህ ፕሪሲድ ኤንድ ፕሮሲድ። ኦኬ እንግዲህ ፕሪሲድ እና ፕሮሲድ የሚሉትን ወርዶችን በጋራ ልዩነቶችን እናያለን ማለት ነው። ይሄ ፕሪሲድ የምንለው እንግዲህ to go backward or to go before, to go the order or the timeline። ኦኬ እንግዲህ ከታቀደለት ነገር በፊት የሚተገበር ነገር ወይም በፊት ወደ ኋላ የምንለው ፕሪሲድ or pre-review እንደማለት ነው። ኦኬ the second ደግሞ ፕሮሲድ ማለት ደግሞ to go forward ነው። ኦኬ carry on, continue እንደማለት ነው። ወይ ፕሮግረስ እንደማለት ነው። ወደፊት ቀጣይነት ያለው ወደፊት። እንግዲህ ሁለቶችን ደግሞ የሆነ ኒሞሪካል ትሪክ ያነባበብ ስልት ሰጣችሁ ፈልጋለሁ። እንግዲህ ፕሪሲድ የምንለው እንደ ፕሪ ሪቪው ብለን እንደምናነበው ፕሪሲድ ፕሪ ሪቪው ላይክ ዛት ዚስ ኒሞሪካል ትሪክ። ሰከንድ ዋን ፕሮሲድ የሚለው ደግሞ ፕሮፌሽናል ፕሮግረስ። ይሄ ኒሞሪካል ትሪክ ነው። ዩኒክ ኳሊቲ አሁን ላይ በሆነ በኒሞሪካል ትሪክ መስጠት ፈልጋለሁ የማይረሳ ነገር ማለት ነው። this is section 1 part 2 ወይም section 2 ክፍል 2 ላይ ስነድ ደግሞ principal and principle። ይሄ principal የምንለው እንደ ስም ሲያገለግለን the name of school head or main chief ነው። ኦኬ እንግዲህ አንድ የትምህርት ቤት ርዕሰ መምህር principal ይባላል ማለት ነው። so principal የሚለው የምንጠቀመው በእንደዚህ አይነት ሁኔታ ሲመጣልን ነው ማለት ነው። the second one ደግሞ principle የሚለው እንግዲህ ሩል እንደማለት ነው። ኦኬ ህግ እንደማለት ወይም መርህ you know that is principle have to that's huge difference principal and principle። በዚህ እነዚህ ወርዶች ሆሞፎናቸው ሳውንዳቸው completely the same ነው። በቃ በዚህ ይለያሉ ማለት እንቸገራለን። ነገር ግን ልዩነታቸው በዚህ ልክ ነው ማለት ነው። ፓርት 3 ገብተናል። ሶስተኛው ላይ በተመሳሳይ ሶስት የሚያስቸግሩ ወርዶች እናያለን። quiet, quit and quiet። እነዚህ ወደ አማርኛ መቀየር ይችላል። ስፔሻሊ quiet የምንለው quiet in Amharic። the second one quit ደግሞ quit። the third one quiet okay in Amharic everybody I make ኒሞሪካል ትሪክ። እኔ ሃይምሯችሁ ጋር አታች እንዲያደርግ ስለምፈልግ ነው እንደዚህ ዲቴል እየዘረዘርሁት ያለው። ኦኬ ሶ ዘ ፈርስት ዋን እንግዲህ ኳይት ምንለው ቱ ሲሌብል አለው፣ ሁለት ሲሌብል አለው QI and ET። this is two syllable, the other one syllable። ሌሎች ደግሞ አንዳንድ ሲሌብል አላቸው ማለት ነው። ሶ የመጀመሪያው እንግዲህ ኩዊት ምንለው ኩዊት ብለን ያየነው ጸጥ ማለት ሲሆን ለምሳሌ ኤግዛምፕል እናያለን። please be quiet, please be quiet, please be quiet, thank you so much for your expectation, please be quiet። ለምሳሌ አሁን የሆነ መድረክ ላይ ወጥቼ ፒፕሉ ከፍቅር አንፃር ጭብጫውን አላቋረጥ ቢል please be quiet everybody, thank you so much for your expectation, I got you whatever anything when you asking I got you, I will do how I can, thank you so much, please be quiet. this is okay I want to give you a more trick። ይሄ please be quiet ማለት ባካችሁ ጸጥ በሉ ማለት ነው። the second one ደግሞ quit ማለት ደግሞ ማቋረጥ ወይም give up እንደማለት ነው። ኦኬ ይሄ አንድ ስሌቭ ሲኖረው ለምሳሌ ኤግዛምፕል ነኝ she quit the team እሷ ከቲሙ አቋረጠች ወይም ለቃ ወጣች እንደማለት። quit የሚለውን በዚህ ነው የምንጠቀመው ወይም give up እንደማቆም ማለት ነው። ኦኬ so the third one quiet። ይሄ quiet የምንለው ደግሞ quiet የምንለው word completely or perfectly or surely እንደማለት ነው። ኦኬ እርግጠኛ በጣም እርግጠኛ የምንሆንበት ነገር ማለት ነው። የምንሆንነትን ነገር ስንጠቀም I'm quite sure, I am quite sure በጣም እርግጠኛ ነኝ። በዚህ I am quite sure በጣም እርግጠኛ ነኝ እንደማለት። everybody እንግዲህ ሰብስክራይብ ማድረጋችሁ እንዳትረሱ፣ ኮሜንት ማድረጋችሁ እንዳትረሱ፣ ላይክ ማድረጋችሁ እንዳትረሱ። ግራ የተጋባችሁ ነገር ካለ you can drop the comment whatever in English word። part 4 አራተኛ ገብተናል። rap ኦኬ ሶ ሳውንዳቸው ተመሳሳይ ነው።
it have the letter difference and the meaning difference ልዩነታቸው ሌተር ላይ እና ሚኒንግ ላይ ወይም ፍች ላይ ነው ልዩነት ያላቸው ማለት ነው። ሶ የመጀመሪያው ራፕ የምንለው እንግዲህ ማንኳኳት ነው። ኦኬ ወይም በፍጥነት መምታት በፍጥነት ኖክ ማድረግ ማለት ነው። ኤግዛምፕል ራፕ ኦን ዘ ዶር ብል በሩን በፍጥነት አንኳኳ። ኦኬ ራፕ ኦን ዘ ዶር you know የመጀመሪያው ራፕ በፍጥነት መምታት ወይም ማንኳኳት ወይም ኖክ ማድረግ። ለምሳሌ ሙዚቃ ላይ አሁን ለምሳሌ እነ ልጅ ማይክ ይዘፍኑት እነ ዮማሪዎስ ይዘፍኑት ሙዚቃ that is rap you know ወደ አራዳው ቋንቋ ስንቀይረው ማለት ነው that is the real word the real meaning the real translation። ሁለተኛው ራፕ ደግሞ ምንም w ቢኖረው w r a p ምንም w ቢጨመርበት አይነበብም። ኦኬ ራፕ ብለን እንደዛኛው ነው የምናነበው። ነገር ግን ሚኒንጉ ጋር ስነድ ደግሞ ፍቹ ላይ ስነድ መጠቅለል ነው። ኦኬ ደብሉ ያለበት ራፕ መጠቅለል ራፕ ፕሬዘንት ለምሳሌ ራፕ the present ብል ፕሬዘንቱን ጠቅልለው ስጦታውን ጠቅልለው እንደማለት ነው። ኦኬ መጠቅለል በሚለው ትይዙታላችሁ ማለት ነው። ኤቭሪባዲ r e a l and r e e l ሪል እነዚህን ወርዶች አዚህ በፊት ታውቃቸዋላችሁ? ካወቃችኋቸው የዲዲት የመጀመሪያው ሪል እንግዲህ የመጀመሪያው ሪል አር ኢ ኤ ኤል እውነተኛ አክቹሊ not fake ኦኬ ያልተፈበረከ እውነታ የሆነ that is real ብለን ይሄን ሁላችንም እናውቀዋለን ብዬ አስባለሁ። ኦኬ ለምሳሌ I have real information ኢትዮጵያ ብል ስለ ኢትዮጵያ እውነት የሆነ ኢንፎርሜሽን አለኝ እንደማለት ነው። ኦኬ that is real actually not fake በጣም ፐርፌክት የሆነ ማለት ነው። የሁለተኛው ሪል r e e l ይህን ስናይ ደግሞ ክር እንደማለት ነው። ኦኬ ስፔሻሊ ፊልም ጋር የታችሁት እንደሆነ አንዳንዴ ሲሊንደር ነገር አለ ገመድ that is real ኦኬ real ይባላል። tell you the truth everybody ለምሳሌ my dad bought me a new fishing reel ብል አባቴ አዲስ የአሳ ማጥመጃ ክር ገመድ ገዛልኝ እንደማለት ነው። ኦኬ this is the difference about for confusing so confusing words. I think you guys that is the best tip for improve your English language or your English level, okay, or your communication. So when you coming off this channel you got the best tip to shaping for your future English. Okay guys አሁን ከተማርናት ቀለል ያለች ጥያቄ እናንተ በቀላሉ ሪሜምበር እንድታደርጉት ወይም እንዲገባችሁ ያዘጋጇት ቀለል ያለች ጥያቄ አለች። እቺ ጥያቄ እንያዝ። the school principal or principal ከሁለት አንዱን ትመርጣላችሁ asked us to be quiet or quiet. So the ceremony called proceed or proceed. You know? ከሁለት አንዱን እየመረጣችሁ በእያንዳንዱ ዳሽ ትሞላላችሁ። ከዛ በኋላ drop your answers in the comment right now. ኮሜንት ላይ አስቀምጡ። Thank you so much. Peace. Thank you so much everybody. Love you, live you. One love Ethiopia.